ይህ ቢቢኤን ነው። ይህ የኢትዮጵያ ሙስሊሞች ድምጽ ነው። በአንዋር መስጊድ ሰጋጆች ላይ ፖሊስ የማሸበር ተግባር እየፈጸመ ነው ሲሉ ምእመናን ገለጹ። ለበላይ የመስሉ ዜጎችን በጣም ተጣጣ አድርጓል። አንድ ወንድማችንም ታደስ ከጥይት እንደተመታ ነው ያለው። ከህዝቡ እርዳታ እየተደረገለት ይገኛል ማለት ነው። ቢቢኤስ ጭትመለቆት ጀብረዋል። አሁን እና ተረብሻል። የቆመሰው ሰላት የቆመሰው ምንም አይታየኝም። ውስጥ ላይ ምናምን ያለው ሰው እየሰገደ ያለው ውስጥ ነው። አሁን እየሰገደ ነው ያለው። አሁን ምን ላይ ነው ችግር የተፈጠረው? አሁን ሶላት እየሰገደ ነው። ምን እያደረጉ ነው በአሁኑ ጊዜ? ማን ነው ሲደለክ ሙዚቃ በኩል ወደ ይርጋሌ የሚወስደው አካባቢና ወደ አሁን እየመጣቸው ነው እንዳለ ፖሊስ በጣም በርካታ ፖሊስ አለ አካባቢ ላይ ነው። ሰው እየወጣ ነው። ኋላም በጣም ብዙ ፖሊሶች ሰውን ያባረሩና ያገኙትንም እየመቱ ነው የሚገኙት። አደረ السلام عليكم ورحمة الله وبركاته. ይህ የቢቢኤን ሰበር ዜና ነው። የሐምሌን 11 ዛሬም በአንዋር መስጊድ ፖሊስ የኃይል እርምጃም በህዝብ ሙስሊሙ ላይ ወሰደ። የነበረውን ሁኔታ በቦታው ላይ በመደወል ተከታትለናል። ይህ የቢቢኤን ሰበር ዜና ነው። በአንዋር መስጊድ በሁኔታው ላይ የተፈጠረውን ነገር በሰፊው በተወሰነ መልኩ በሰበር ዜና ወደ እናንተ እናደርሳችኋለን። ቀዳሚውን ባልደረባችን ሷዲቅ አህመድን እናደርጋለን። በሌሎች በኩል የተፈጠረውን ፖሊሶች የወሰዱትን ህገወጥ እርምጃ አስመልክቶ ያጠናቀረው ዜና ቀዳሚው እሱ ይሆናል። ወደ እሱ እንለፍ። ለበላይ የመስሉ ዜጎችን በጣም ተጣጣ አድርጓል። አንድ ወንድማችንም ታደስ ከጥይት እንደተመታ ነው ያለው። ከህዝቡ እርዳታ እየተደረገለት ይገኛል ማለት ነው። ቢቢኤስ ያውን ታዲያ ከግቢው እንድትወጡ አልተፈቀደላችሁ ማለት ነው? አዎ አልተፈቀደልንም። ሙሉ ለሙሉ ግቢው በሩን ብቻ ሳይሆን ሙሉ ለሙሉ የአንዋር መስጊድ ግቢው ዙሪያው ሙሉ ለሙሉ ተቆጣጥሯል። እንዳትወጡ የሚል ነገር ነው ያለው። እንደውም በአንዋር መስጊድ ሰጋጆች ላይ ፖሊስ የማሸበር ተግባር እየፈጸመ ነው ሲሉ ምእመናን ገለጹ። አዎ እንግዲህ በዛሬ በነበረው መርሃ ግብር ገና ተቃውሞ ሳይጀምር ነበር ሙስሊሙ ህብረተሰብ ለመስገድ አንድ ሰው በነበረበት ያው ሽብሩን የጀመሩት ከብቶች በኩል ነው። ገና ስልጣን ተፈለገ ተረሰረበት ነበር። የና መስጊድ ለመስገዱላ አንተ መስገዱላ ጀመርነን ማማችን ታቲ ወጥታ ያረጉ ነበር እና በዚህ መሀል ነበረ ፖሊሶች ሽብር ስራቸውን የጀመሩት የነበረ ሙስሊሙ ህብረተሰብ እንዳይሰግድ ነበር ያባሩ የነበረ። ድምጻችን ይሰማ ያወጣውን ሰላማዊ የተቃውሞ መርሃ ግብር ተከትሎም ዛሬ ጁማ ለመስገድ ወደ መስጊድ በሚያመሩ ሰጋጆች ላይ ፖሊስና ደህንነቶች በመቀናጀት ጸባጫሪ ተግባራትን መፈጸማቸውን እማኞች ያስረዳሉ። ፖሊስና ደህንነቶች በሴቶች በኩል ባደረጉት መተናኮስ ግጭት አስነስተው በሴት ምእመናን ላይ ጭካኔ የተሞላበት ድብደባ መፈጸማቸውን የጥቃቱ ሰለባ የሆኑ ወገኖች ገልጸውልናል። እንደገደረም ዱላ ተነዘርባቸው ጀብሮ ወገባቸው እየተደበደቡ ነበር። የተደበደቡ ሴቶች ማረጋቸው ነው። በዛ ገራሚ ሴቶች መስገድ አልቻሉም ነበር። ከቦታው ተነሱ። ከዛ በኋላ ማለት ያራሰ ክቢራ ማስተማር ጀመረ። ከሰላት በፊት ሴቶች አላሁ አክበር ተባለ ነው ክቢራ ደምናቀ። በአሁኑ ሰዓት ፖሊሶች የአንዋር መስጊድን በሮች በመዝጋት ምእመናንን ያገቱ ሲሆን በመስጊዱም ዙሪያ ከፍተኛ የጦር መሳሪያን የታጠቁ ፖሊሶች እየተርመሰመሱ መሆኑን ታውቋል። በአንሳት ደግሞ ፖሊሶቹ ግቢውን ሙሉ ለሙሉ ከበውታል። ጀምበት ለባሾችም አሉ፣ ፌደራሎችም አሉ። ፖሊሶቹ ባሉ በር ላይ ሙሉ ለሙሉ ተቆጣጥረው ከበውት ነው ያሉት። ፖሊሶቹ ኮንደክሽን በኩል እና በአካባቢው ወጣት ሰዎች መንቀሳቀስ አይችሉም። ወደ ዘውደት ማለት አይችሉም። በቃ ማለት ሽጉጥ ይዘው የተለያዩ የጦር መሳሪያዎችን ይዘው ለቀና ወደዚህ ማለፋቸው ወደዛ ማለፋቸው ብለው ውጭ ያሉትን ተንትረዋል። እነዚህ የተከለከሉት ሁለትና ልምቶች ደግሞ ወደ ቤታቸው እየሄዱ ይገኛሉ። በመስጊዱ ዙሪያ የጭነት መኪናዎች የተደረደሩ ሲሆን አፈሳ ለማድረግም አስበው ነው የሚል ግምትም አለ። ምክንያቱም የመኪናዎቹ ላጣጣፍ በኪሎ ሜትር አባርቀው መኪናዎችን አቁሟል። ይህን ደግሞ ህዝቡን ለመጣን ይመስለኛል። መኪናዎችን አቁሟል። ፖሊሶች የተለያዩ ፌደራሎች ተፈላባዩና ሽጉጡና አቀነባብረው ቆመዋል። በመስጊዱ ቅጥር ግቢ የድምጽ ተቃውሞ መደረጉን የገለጹልን ተሳታፊዎች ከመስጊዱ ውጪ ስላለው እንቅስቃሴ እንደማያውቁም ገልጸውልናል። ያሉትን ዙሪያውን መስጊድ ባሮች ተዘግተው
ተከፍተው አንዳንዶቹ ዱዓ በማድረግ በማሳት ላይ ይገኛሉ። ኦኬ ማለት ታቅዶ የነበረው ተቃውሞ አልተካሄደም ማለት ነው። ተቋርጧል ከፖሊስ በተሰነዘረው ጥቃት ተቃውሞ እዚህ ላይ ተካሂዷል። መፈክሮቻችንን አሰምተናል። በተቻለ መጠን የተለያዩ ወረቀቶችን መፈክር የያዙ የነበሩት ነበሩ። እነሱ አይተናል። ነፍሳችን ይከበር፣ በመንግስት ይከበር፣ የታሰሩት ፖሊሶቻችን ይፈቱ፣ ነፍስን መጠየቅ ሽብር አይደለም። እነዚህ የመሳሰሉ መፈክሮች ጎልተው ታይተው ነበረ። ወረቀቶችም ከፍ ብለው ታይተዋል። ላይ ሽብራቸውን የነዙት ነበረ። ይችላል ያሉት በአጠቃላይ ወደ መስጊድ ገብተው መስጊድ ውስጥ ነው ዛሬ ግቢ ውስጥ ነው ሙሉ ለሙሉ ተቃውሞ የተካሄደው ማለት ነው። አንዋር ውስጥ ያለው ምዕመንም ተረጋግቶ ዱዓም ጸሎት እያደረገ መሆኑን ለማወቅ ቻለን ሲሆን ቀጣዩ የፖሊስ እርምጃ ምን ሊሆን እንደሚችል የታወቀ ነገር የለም። ዳግ ወንድሞቻችን ከተለያዩ ጋይዎች ኢንፎርሜሽን እየሰጡ ይገኛሉና ይህንን ነገር አድርገው ስለተደረገ የመውጣት ነገር ምንም አዝማሚያው ምንም አይነት ነገር የለም። ውስጥ ለተዘዋለ ግማሹ እና እየተገደ ዱዓ እያደረገ ነው የሚገኘው ሰዓት ላይ ማለት ነው። ምንም የመውጣት ነገር የለም። ስለዚህ ፖሊሶች በመቀጠል ለሚወስዱት እርምጃ ወይም ለሚያደርጉት ነገር ምንም የምታውቁት ነገር የለም ማለት ነው እናንተ ውስጥ ያላችሁት በአሁኑ ሰዓት? አዎ ነገር ሰላማዊ ተቃውሞውን አካሂዷል። ነገር ግን እነሱ እዚህ ድረስ ሰላማዊ እየተቃወሙ ይገኛሉ። ሰላማዊ ሆኖ መገኘት እየተቃወሙ ይገኛሉና ለፖሊሶችነት ላነሱት የተሰጠ ምንም አይነት ምላሽ የለም። ከኛ በኩል ምላሻችን የነበረው ሰላማዊነት ነበረ። በሰላማዊ መልኩ መብታችን ከበር የሚል ምላሽ ነው እየተሰናቸው የነበረው። እየተደረገው ላይ ጀምነን እያነሳን መስጊድ ከበር ጀምነን ከበር ነበር እያልናቸው የነበረው። እኛ ምንም አይነት መጥፎ ምላሽ አልሰጠናቸውም። እነሱን ሰጥተን በሰላማዊ መንገድ መለስንላቸው። እኛ በአካል ተገኝተን በደልና ጭቆናውን ለመጋፈጥ ባደረግነው ጥረት እየተደበደብን እየታሰርን ነው። በዚህ በተቀደሰው የረመዳን ወር በመላው ዓለም ያለው ወገናችን በዱዓ ይተባበረን ሲሉም በአንዋር መስጊድ በፖሊስ የታገቱት ምዕመናን መልእክታቸውን አስተላልፈዋል። የተከበራችሁና የተወዳችሁ የቢቢኤን አድማጮች ፖሊስ በዛሬው ዕለት የኃይል እርምጃ በወንዶችም በሴቶችም በኩል ወስዷል። ለሶላት የተሰበሰቡ ሰዎች ላይ ሶላቱ ሊጀመር ሲል ነበር የኃይል እርምጃ በመውሰድ የበተኑት። ሁኔታው በተፈጠረበት ሰዓት በሰዓቱ ቢቢኤን ደውሎ ነበር። አንድ ቦታው ላይ ከነበረ ጋር ያደረግነው ቆይታም አለ። እሱን ተከታተሉት። ይህ ቢቢኤን ነው። ይህ የኢትዮጵያ ሙስሊሞች ድምጽ ነው። ባውዝ ገመ ያደረጉ ነው ያሉት። ጭት መራቆት ጀምረዋል። አሁን እና ተረብሻል። የቆመው ሰላት የቆመው ምንም አይታየኝም። ውስጥ ላይ ምናምን ያሉት ሰው እየሰገደ ያለው ውስጥ ነው። አሁን እየሰገደ ነው ያለው። አሁን ምን ላይ ነው ችግር የተፈጠረው? አሁን ሶላት እየሰገደ ነው። ምን እያደረጉ ነው በአሁኑ ጊዜ? ሙዚቃ በኩል ወደ ይርጋሌ የሚወስደው አካባቢና ወደ አሁን እየመቷቸው ነው እንዳለ ፖሊስ በጣም በርካታ ፖሊስ አለ አካባቢ ላይ ነው። ሰው ከኋላም በጣም ብዙ ፖሊሶች ሰው ያባረሩና ያገኙትንም እየመቱ ነው የሚገኙት። ታደረ ሰብር ይስጠን አላህ Subhanahu Wa Ta'ala ጥናቱን ይስጠን የሚል ነገር ነው ያለው ማለት ነው። በዛሬው ዕለት አፍሬ ፖሊሶች ገብተው እዚህ ካት ላይ እየደበደቡ ይገኛሉ። ምንም አይነት ሰላም የለም ማለት አሁን ውስጥ ገቡ። አሁን ወደ ይገኛሉ እዚህ ካት ላይ ማለት ነው። ግን ይሰማሃል በሩን በርግረው ገብተዋል። በዚህ በኩል ከፍተኛም ረብሻ አስነስተዋል ፖሊሶቹ። ዛሬም በርግጥም ሙስሊሙ ማህበረሰብ ሰላማዊነቱን ጠብቆ አንድነቱን ጠብቆ ለመጓዝ ቢሞክሩም በአንዋር መስጊድ ፖሊሶች ረብሻም ግርግርም ፈጥረዋል። በርካታ እንቅስቃሴም ተደርጓል። ፖሊስ በህዝበ ሙስሊሙ ላይ የኃይል እርምጃም ወስዷል። በአንዋር መስጊድ ድምጻችን ይሰማ ባስተላለፈው ጥሪ መሰረት በዛሬው ዕለት በልዩ ሁኔታ ነበረን ህዝበ ሙስሊሙ ከአዲስ አበባ ከአራቱም አቅጣጫዎች ወደ አንዋር መስጊድ የተመመው። ሶላት ሊሰገድ ሲል ነበረም ረብሻ የተጀመረው። ህዝበ ሙስሊሙ ባስገራሚ ባስደናቂ መልኩ ሰላማዊነቱን ጠብቆ
የጁማ ሶላት ለመስገድ በቆመበት ነበረን መስገጃ አታንጠፉ በሚል ድንጋይ ውርወራም የጀመሩት ድንጋዩንም የወረወሩት ከውስጥ የተሰገሰጉ ደህንነቶች ሲሆኑ በዚህም እርምጃ ለመውሰድ እንደተሞከረ ነው የታወቀው። በቀጥታ ቢቢኤን ያለውን ሂደት ተቃውሞውን ለመዘገብ በደወለበት ሁኔታ ግርግሩን ረብሻው ሲፈጠር ለመስማት እንችለናል። በአካባቢው የነበረውንም ወጣት አነጋግረናል። በቀጥታ አሁን ወደ አንዋር መስጂድ ተፈጥሮ የነበረውን ነገር በቀጥታ አሁን እንዘግባለን። ባውዝ ምን ያደረጉ ነው ያሉት? ጭስ መለኮስ ጀብረዋል። አሁን ተረብሿል። የቆመሰው ሰላት የቆመሰው ምንም አይታየኝም። ውስጥ ላይ ምናምን ነው ያለው። ሰው እየሰገደ ነው ውስጥ ነው። አሁን እየሰገደ ነው ያለው። አሁን ምን ላይ ነው ችግር የተፈጠረው? አሁን ሶላት እየሰገደ ነው። ምን እያደረጉ ነው በአሁኑ ጊዜ? ማን ነው ሲደልክ ሙዚቃ በኩል ወደ ይርጋሌ የሚወስደው አካባቢና ወደ አሁን እየመጣቸው እንዳለ ፖሊስ በጣም በርካታ ፖሊስ አለ። ግን አይዟል አሁን እየተማከሻያል በአሁኑ ጊዜ ምንድነው ያደረጉ ያሉት? አሁን እስኪ ያለው ነገር ግለጽልኝ። አንዋር መስጊድ ሲኒማ ራስ የሚባል አካባቢ ላይ በርካታ ሰዎች እየሮጡ ነው የሚገኙት። ኋላ በጣም ብዙ ግላዙ ፖሊሶች ነው ያሉት እንዳለ። አሁን እርምጃ እየወሰዱ ነው ያሉት ፖሊሶቹ። ምንድነው ያደረጉ ያሉት? በቆመጥ ነው የሚማቱት ወይስ ምንድነው ያለው ነገር? እየተማቱ ነው ያሉት። ሶላቱ እየተሰገደ ነው። አሁን ሰላት ውስጥ ላይ እየተሰገደ ነው። የተወሰነ ጀማዓ ነው ውስጥ ገብቷል። ውጪ ያለው ሰው ግን ግማሽ ያነጠፈ ነው፣ ግማሽ ደግሞ እየሮጠ ነው የሚገኘው። በየት በኩል እርምጃውን የጀመሩት? ሶላት ሲቆም ነው የጀመሩት? እርምጃው የተጀመረው ከአራት መንታዊ መብራት የሚባለው አካባቢ ባናር መስጊድ በስሙ ለፋይ ወደ ይሄዳይሌ ወደ ሴቶቹ የሚወስና እንዲሁም ደግሞ ወደ ኩርባ አካባቢ ገስዶ አካባቢ ላይ የተጀመረ። እሺ አሁን ያለው ነገር ምን ይመስላል? አሁንስ ቆማል ተረጋግቷል ወይስ እንዴት ነው? አሁንም እርምጃ እየወሰዱ ነው? ትንሽ እየተከተሉኝ ነው እኔንምና አሁን እየተሰገደን የተወሰነ ሰው እየተሰገደን ያለው። ጥንቃቄ አድርግ። እሺ የነበረው ሁኔታዎች እጅግ በጣም አሳዛኝ ነበር። ሙስሊሙ ማህበረሰብ ሰላማዊነቱን ጠብቆ ለመጓዝ ቢሞክሩም ፖሊሶች ግን በህዝበ ሙስሊሙ ላይ አፈና ፈጽመዋል። የኃይል ጥቃትን አድርሰዋል። የደበደቡም በመኪናም ለመጫንም ሞክረዋል። የተለያዩ ግፎችና በደሎች በሙስሊሙ ማህበረሰብ ላይ ተፈጽመዋል። ሰብር ይስጠን አላህ Subhanahu Wa Ta'ala ጽናቱን ይስጠን የሚል ነገር ነው ያለው ማለት ነው። በዛሬው ዕለት አብሬት ፖሊሶች ገብተው እዚህ ካት ላይ እየደበደቡ ይገኛሉ። ምንም አይነት ሰላም የለም። ይገኛሉ እዚህ ካት ላይ ማለት ነው። ግን ይሰማሃል በሩን በርግረው ገብተዋል እየደበደቡ ይገኛሉ። ፖሊሱ ህብረተሰብ ሙስሊሙን ሰላማዊ ህብረተሰብ እዚህ በላ በመድረክ ይሰማሃል ድምፁ። እየሰማው ነው ውስጥ ገባው ፖሊሶች ወጥተዋል። እየሰማው ነው ፖሊሶች ወደ ውስጥ ገቡ። አዎ ይሰማኛል። ነው ምንድነው ያለው ነገር? ይሰማል ምንድነው ያለው ነገር? ይሰማል ወጣት ይሰማ ከሆነ በሩን በርግደው በመግባት ላይ ይገኛሉ። በሩን በርግደው ገብተዋል። መከላከያ የያዙ ናቸው፣ ብረት ለበሶች ናቸው። በሩን በርግደው ገብተዋል። ምን ያረጉ እንዳሰቡ አይታወቅም። በሩን በርግደው በመግባት ህዝቡን ለመደብደብ ያሰቡ ይመስላሉ። በሩ ተከፍቷል። ለኩም በር ተከፍቷል። ፖሊሶች አሉ። ይሰማል ውድና ይከበራችሁ ለማርባቶች በሙሉ ይሄን ያወራን ባለንበት ፖሊሶች ወደ ውስጥ ገብተዋል። እንደምትሰማው ነው ገብተዋል። ሙሉ ለሙሉ ተቆጣጥረውታል። መስጊድ ውስጥ ገብተዋል። ስማው ህዝቡን። እሺ የሰማሁት ነው። ውጥረቱ አሁንም እንደነገሰ እንደሆነ ለማወቅ የተቻለ ሲሆን ከበባው ተጠናክሮም እንቀጥሏል። በአሁኑ ጊዜ በውስጥ ሴቶችም በኩል በወንዶችም በኩል ግቢው ውስጥ መስጊድ ውስጥ ደፍረው በመግባት ውስጥ ያሉትን ምእመናን በማስወጣት ከግቢው መስጊድ ውስጥ እንዳሉ ነው ለማወቅ የተቻለው። የመከላከያ ሰራዊቶች እንደሆኑም ነው በአካባቢው ያሉ ምንጮቻችን የገለጹት። ውጥረቱ አሁንም እንደሰፈነ ነው ያለው። ሙስሊሙ ማህበረሰብ በሰላማዊ መንገድ ድምጹን ለማሰማት ሙከራ ቢያደርግም መንግስት የኃይል እርምጃ እንዳማራጭ እየወሰደ መሆኑ ዋጋ ያስከፍለዋል የሚሉም አሉ። ሁኔታውን እየተከታተልን ነው። ቢቢኤን በሰበር ዜናም ወይም ደግሞ በመደበኛ ፕሮግራማችን ወደ ኋላ ላይ እንጠብቁት። ይህ የእናንተው ድምጽ የሆነው ቢቢኤን ነው።